ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የሀይሚ ዩቲዩብ ቤተሰቦች ሰላም ናችሁ? እኔ ያለው አልሐምዱሊላህ። ይቅርታ ቪዲዮ እየሮጠብኝ ነው። ቪዲዮን ከመጀመራችሁ በፊት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። እዚህ ጋር ዛሬ መሰራው ኢንሻአላህ ደስ የሚልና ቆንጆ ለስላሳ ፈጣይርን አሳያችኋለሁ። ይቅርታ ቪዲዮ ከመግባቴ በፊት እንትኑ አጥሮብኝ ነው እና ደግሞ እዚህ ጋር እንደምታዩት ዘይት በጋለ መጥበሻ ላይ ዘይቴን ጨመርኩኝ፣ ሽንኩርቴን ጨመርኩኝ። እዚህ ጋር እንደምታዩት ሽንኩርቴን አቁላላለሁ። የተጠቀምኳቸው ግብአቶች ሽንኩርት፣ የተፈቀፈቀ ካሮት እና እንዲሁም ቀቅዬ ቆንጆ አድርጌ ክትፍ ያደረኩት ዶሮ ነው። አጥንቱን ተቀቀሉትና አጥንቱን አውጥታችሁ ሲቀዘቅዝ ክትፍ ታደርጉታላችሁ። እዚህ ጋር እንደምታዩት ካሮቴን እጨምራለሁ። ካሮቱን ትጨምሩና በደንብ እያማሰላችሁ ውሃ ሳትጨምሩ ታቅላሉታላችሁ ማለት ነው። በዘይትና በሽንኩርቱ ብቻ ማለት ነው። እዚህ ጋር እያቅላላሁት ነው። በደንብ ሲቁላላልኝ ደግሞ ያዘጋጀሁትን የተከተፈ ዶሮ እንጨምራለን ማለት ነው። እዚህ ጋር እንደምታዩት እየያዘብኝ ነው፣ ምክንያቱም ውሃ አልጨመርኩበትም። የራሱ ውሃ ብቻ ነው ያለው። እዚህ ጋር የከተፍኩትን ዶሮ ጨምራለሁ ማለት ነው። ዶሮውን ጨምራችሁ በደንብ አድርጋችሁ በደንብ አድርጋችሁ ታቅሏሉታላችሁ እያዋሃዳችሁ እሳታችን ደግሞ መካከለኛ ታደርጉታላችሁ ማለት ነው። እዚህ ጋር እንዲቁላላልን እንጂ መብሰል አይፈልግም። ካሮቱም እንደ ከሽንኩርቱ ጋር ስለተቁላላ ትንሽ ሲቆይ ራሱ ይበስላል ማለት ነው። እዚህ ጋር እንደምታዩት አፍኝ እንትን ብየው ነበረ፣ ከድኛው እየበሰለልኝ ነበረ። እዚህ ጋር የተጠቀምኩት ቅመም ቆንጆ በርበሬ፣ እርድ፣ የተፈጨ ቀረፋ፣ ጫውና ከሙን ሄል ጨምሬያለሁ ማለት ነው። እዚህ ጋር እናዋህደዋለን ማለት ነው። ማጂ ካላችሁ ማጂ ብጨምሩበትም ምንም ችግር የለውም። እዚህ ጋር ደግሞ ከጨመርኩ በኋላ የፈላ ውሃ እንጨምራለን። ትንሽዬ እሳት አብዙ የፈላ ውሃ ጨምሩና እሳቱን ቅንስ አድርጋችሁ፣ እሳቱ ካልተቀነሰ ቶሎ ቶሎ ውሃውን ይጨርስና በደንብ አይበስልልንም ማለት ነው። እሱን እዚህ ጋር አማስላለሁ። በደንብ ውሃው ደግሞ መጠጥ ማለት አለበት። ምንም አይነት ውሃ መኖር የለበትም እንትን ስንል። እዚህ ጋር ደግሞ ይቅርታ ሳቦካ ቪዲዮ አላደረኩም ማለት ነው። ይቅርታ ረስቼ ነው። ኦልሬዲ በሊጡ የጨመርኩት ምንድን ነው ውሃ፣ እርሾ፣ ቤኪንግ ፓውደር፣ ወተት ትንሽ ተጠቅሜ ያለው ኩፍ ሲልልኝ 1 ሰዓት ወይም 2 ሰዓትን ብናቆየው ሊጡን ችግር የለውም ማለት ነው። ያው እንደ የእጃችን ይለያያል ኩፍ የሚለው ማለት ነው። በደንብ ኩፍ ማለት አለበት እና ስናሽ ሊጥ ምንም ጊዜ በደንብ አድርገን ማሸት አለብን። ካሸነው ለስላሳ ይሆናል ማለት ነው። እንዲሁም ትንሽ የዘይት ተጠቅሜ ያለው ሶሪ እዚህ ጋር እየቆረጥኩ ነው። ቅርጽ ለማውጣት የሚያምር ቅርጽ የተለያየ ቅርጽ እናወጣለን። እንትን ፈጣይር ስንሰራ እዚህ ጋር ቅርጽ እያወጣሁ ነው ማለት ነው። እዚህ ጋር ግን ሳልናገር ማላልፈው ጥሩ ብቻ አይደለም መናገር ያለብን። እዚህ ጋር የተሳሳትኩት ነገር በጣም ወፍሮ ነበረ። ሊጡን ስዳምጠው ቅጥና አድርጌ መዳመጥ ነበረብኝ እና ሳይዙን መቀነስ ነበረብኝ። ምክንያቱም ሲሰራ በኋላ ሳይዙን ስለሚጨምር እንትኑን በደንብ ቀጭን አድርገን ያነሰ ሳይዝ ነው ማስያዝ ያለብን ማለት ነው። በኋላ ሲጋገር ሳይዙ ስለሚጨምር ትልቅ ይሆናል። ትልቅ ሲሆን ደግሞ ፈጣይር አያምርም። አሁን እዚህ ጋር በጣም ተልቋል። ያው ከዚህ በላይ ስለሚጨምር እዚህ ጋር ጥፋት አጥፍቻለሁ ማለት ነው እና ከኔ ተማሩ ይሄን ጥፋት። እዚህ ጋር እየጠቀለልኩ ነው ዶሮውና የቅድም የሰራነውን ዶሮ ጨምሬ ጠቀለልኩ ነው ማለት ነው። እና ደግሞ እንትኔን አስተካክያለሁ። ውስጥ ማስገባበትን እቃ አስተካክዬ አስቀምጫለሁኝ። በሱ ላይ ዘይት ቀባ ታደርጉበታላችሁ በኋላ እንዳይዘባችሁ። ሱንያችን ማለት ነው። ሱንያ ነው አይደል የሚባለው? ወይም ደግሞ ፓትራ ይባላል። ፓትራ ኦር ፓትራ። እዚህ ጋር እየጠቀለልኩ ነው።
እዚህ ጋር ጠቅልዬ ጨርሻለሁ። ግን ሌላም አለኝ፣ ምክንያቱም ይሄ ቪዲዮ የቆየ ነው። ረመዳን ላይ ቀረጽኩት ቪዲዮ ስለነበረ ረመዳን ላይ የዛኔ ደግሞ እህቴ ጋር እንግዳ ነበረን። እህቴ ጋር ይዤ ለመሄድ ነበረ የሰራሁት ማለት ነው። ብዙ ነበረ። እዚህ ጋር ደግሞ የቀባሁት እንቁላል ሽታው ብዙም ደስ ስለማይል ትንሽዬ ወተት በዘይት አድርጌ ነው ላዩን መቀባው ማለት ነው። በጣም ያምራል፣ እሱ ራሱ ያሳምራል። የእንቁላል ሽታ ማይወድ ሰው ዘይት ትንሽና ወተትዬ በብሩሽ ብትቀቡት ምንም አይነት እንትን የለውም። በጣም ቆንጆ ነው የሚሆነው ማለት ነው። እዚህ ጋር ደግሞ ሌላ የቀረውን ሊጥ በሌላ ስታይል በሌላ እንትን አድርጌ እየቆራረጥኩ ነው ማለት ነው። ክብ በደንብ አድርጌ ከዳመጥኩት በኋላ እንደ 3 ማዕዘን አድርጌ ቆርጠዋለሁ። ከዛ በኋላ እንደ ቀደሙ የቀረው ራሱ ነው እንትኑ ዶሮ ነው። ሁሉንም በዶሮ ብቻ ነው የምሰራው። ዶሮውን እጨምራለሁ ማለት ነው። እና ደግሞ ድምጼ በጣም ይቅርታ፣ ውጭ ላይ ሆኜ ስለሆነ ሪከርድ የማደርገው ከስራ ቦታ ውጭ ሆኜ፣ ለዛ ድምጹ ብዙም ክሊር አይመስለኝም። በጣም ይቅርታ ለድምጹ ማለት ነው። እዚህ ጋር ሁሉንም ካደረኩ በኋላ ጠቅልዬ በሌላ ፓትራ አደርጋለሁ ማለት ነው። እዚህ ጋር ደግሞ ቀደም የቀረውን ራሱን ወተቱንና ዘይቱን አድርጌ እቀባዋለሁ። እየቀባሁ ነው። ይሄው ወጥቷል ማለት ነው። ይቅርታ እንትን ብዬ ነው። ይሄንን ይመስላል ሪዛልት።